ዛሬ ላይ ትንሽ ነገር ላነሳ ፈልጋለሁ እዚህ ባለሁበት ተጨባጭ ያው ከራሴ ጋር ስነጋገር ከሚሰሙኝ ስሜቶች ከማስተውላቸው ነገሮችና ራሴንም እንድመለከት ከሚጋብዙ ነገሮች ተነስቼ ነው ያንን ማንሳት መፈልገው እኔ ሱረቱ ያሲን ላይ አላህ Subhanahu Wa Ta'ala አንድን ሰው ታሪክ ያነሳል የሰውየው ስም አልተወሳም ስሙም አልተጠቀሰም ነገር ግን የሰራው ተግባርና ያደረገው ድርጊት የሱ ልቅና የሱ ትልቅነት ሁሉ ጊዜ ዚክራ ኻሊድ ሆኖ ዘብታሪ ሆነ ታሪክ ሆኖ እንዲወሳ በቁርአን ውስጥ እንዲነሳ አማኞች ሁሉ እንዲያወሱትና እንዲያስታውሱት የጋበዘ አንድ መልእክት ያለው ዛ መልእክት ላይ እንግዲህ አላህ Subhanahu Wa Ta'ala በአንድ ማህበረሰብ ውስጥ የተላኩ ነቢያቶችን ታሪክ ነው የሚለው የሚያወሳው የሚናገረው እነሱን እንግዲህ ቁርአኑ ላይ እንደምታስታውሱት በሱረቱ ያሲን ላይ አላህ Subhanahu Wa Ta'ala አንድን ቀሪያ አንዲትን ቀበሌ አንዲትን ከባቢ አንዲት የተወሰነች ውስን ቦታ ላይ ሶስት ነቢያቶችን ልኳል ያው ፈአደድና ቢሳሊት ይያለ እንደገለጸው ሶስተኛውንም ነብይ ጨመረንላቸው ግን ማህበረሰቡ ሊቀበል ወይም ሊታዘዝ ወይም ደግሞ ለኡነት እጅ ሊሰጥ ፈቃደኛ ያልነበረበት ሁኔታ ነው ያለው እንግዲህ አላህ ሲዘጋብን ነገራቶች ሲቆለፉብን እንደዚህ አይነት ሐሳብ መኖራቸው የሚጠበቅ ከመሆኑ ጋር ያ በመሆኑ የተቆጨ ያ በመሆኑ ያዘነ ሰዎች ሐቅን እንቢ በማለታቸው ለቀጣይ ህይወታቸው ዋስትና የሆነ ነገርን በመንቀፋቸውና ባለመቀበላቸው ውስጣቸው ለዛ ኡነት እሺ ማለት ባለመቻሉ የተፈጠረ ቁጭት የያዘው ሰው ነው የተነሳው ሁሉ ጊዜ መልካም ተግባር የሆነ አካል ኃላፊነት ነው ብለን እንዳንተው የሚያስተምር ትልቅ መልእክት የያዘ ነገር ስለሆነ ነው ላነሳው የወደድኩት እዛ ላይ የተመለከትነውና ያየነው እንግዲህ ሰዎች መልካም ሲሰሩ የሆነ ነገር ሲያደርጉ ማበረታታት ከጎናቸው መቆም ጥፋት ሲጠፋ ያንን ጥፋት የመከላከል ኃላፊነት የብዙዎቻችሁ መሆኑን ማሳያ ነው ስለዚህ እነዚህ ነቢያቶች ለአንድ ማህበረሰብ ተልከው ማህበረሰቡ ሊቀበላቸው ወይም ሊሰማቸው ፈቃደኛ ሳይሆኑ ቀርቶ ነብይ ያልተቀበለ ሰው እኔ ምን አገባኝ እኔ ምን ይመለከተኛል የነሱ ስራ ነው ስራቸውን ባገባ ባልተወጡም ወይም ደግሞ ስራቸውን ሰርተው የሚሰማቸው አላገኙም ብሎ አርፎ መቀመጥ ይመለከተኛል ብሎ አይመለከተኝም ብሎ ማየት አይደለም ያ ግን የአለ ያሲን ወይም የዚህ የያሲን ሰዎች ታሪክ ላይ ስንመለከት የምናገኘው ነገር ግን ከዚህ በተለየ ነው وجاء رجل من أقصى المدينة يسأل على الله القرآن ላይ በሚገርም አገላለጽ ነው የገለጸው ስዕላዊ ትንታኔ በሚመስል መልኩ ነው ያቀረበውና ከከተማዋ ዳርቻ በፍጥነት በሩጫ በመራመድ የሚመጣ አንድ ሰው ይላል ያኒ ምንድነው ያ ሰው ይሄ ሰው የተደረገን መልካም ጥሪ የነቀፉ ማህበረሰቦች ሊደርስባቸው የሚችለው ጉዳት በመጨነቅ ይሄ ነው መልካም ስራ የተወሰኑ ኃላፊነት የነቢያቶች ድርሻና ግዴታ ነው ብቻ ብሎ ያልተቀመጠ ሰው ነውና ሶስት ነብይ የተላከባትን አንዲት አጭር ወይም ትንሽ ውስን የሆነች አካባቢ ቀሪያ የምትባል ቦታ ላይ ነቢያቶቹን እንቢ ያሉትን ማህበረሰቦችን እባካችሁ የነዚህ ነቢያቶች መልእክት ተቀበሉ አቤት ብላችሁ ለዚህ ኡነታ እጃችሁን ስጡ ብሎ የሚጣራ ሰው ነው የመጣውና ግን እሱንም ሊሰሙት ፈቃደኛ አይደሉም ነቢያቶችን ያፈነገጡ ነቢያቶችን ጥሪ ያልተቀበሉ ሰዎች ለዚህ ሰው ደግሞ ምላሽ ለመስጠት ፈቃደኛ አልነበሩምና እንቢ ያሉት ያ ለይተ ቀውም ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን ነው የሚለው ምን አለ እሱ ከዛም አልፈው ወደ ምንድነው የሄዱት አለመቀበልም አንድ ሆኖ ይሄንን ጥሪ እሱ ይዞ በመምጣቱና ወደ መልካም በመጋበዙ ይባስ በሱ ህይወት ላይ አደጋ የሚጥል ወደ መልካም ለሚያደርገው ጥሪ ነቀፌታን ብቻ ሳይሆን እርምጃ የሚያስወስድ ነገር ነው ይዘው የመጡትና ገደሉት በመግደላቸው ግን ሙቶ እንኳን ስለነሱ ይጨነቃል አላህ Subhanahu Wa Ta'ala በዛ በሰራው መልካም ስራ ለኡነትና ለሐቅ ሲል በከፈለው ዋጋ ኡነት የተወሰኑ ሰዎች ኃላፊነት መልካም ስራ የተወሰኑ ሰዎች ግዴታ አይደለም ብለው ባደረገው ጉዞ አላህ ያንን ዋጋ ሊከፍለው ጀነትን አጎናጸፈው ጀነት ሲገባም አሁንም የመልካም ሰዎች ባህሪ ነው ስለራሳቸው መጨረሻ ማማር ስለራሳቸው መጨረሻ ሁኔታ መስተካከልና ውጤታማ መጨረሻ ማግኘት አይደለም የሚጨነቁት ያ ለይተ ቀውም ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን ምን አለ የኔ ህዝቦችና ተከታዮች ቢያውቁ ኖሮ አላህ በዚህ በሰራሁት ስራ ባደረጉት ተግባር የሰጠኝን ደረጃና የተጎናጸፍኩትን ጀነት የሱን ምህረትና የሱን ይቅርታ ማግኘት ቢረዱት ኖሮ ምን አለና ያን መስመር ተከትለው ቢመጡ የሚል እሳቤ ይዘው እንዲሄዱ የሚያደርግበት ተጨባጭ ማሳያ ሆኖ ቀርቧልና እነዚህ አይነት ነገሮች ለኛ ትልቅ ማሳያ ትልቅ መልእክት አላቸው እኔስ አንተስ አንቺስ ያንዳንዳችን ኡነትን የቻልነውን ለማገዝ የቻልነውን ለማድረግ እንዲፈጥንና እንዲመጣ ለማድረግ ስንቶቻችን ተወተናል የኔ ድርሻ ነው ብለን የከለ ኃላፊነት ብቻ ነው ብለን ተቀምጠናል እጅ ሰብስበናል ሰዎች በሚሰሩት ዛሬ ሀገራችን ላይ በሚታዩትም ተጨባጭ እንደ ማህበረሰብ ዲኖረን በሚገባው እንደ ዲናችንን ወጣ በሚገባው ኃላፊነት ምን አደረግን ምን ተወጣን የኔ ድርሻ ምንድነው በየተገኘው እዛ ግዴታ ላይ ቆምኩ የሚለው የአለ ያሲን ታሪክ ለኛ ትልቅ መልእክት ነው ይህ ሰው ስሙ ያልተጠቀሰ ነገር ግን ተግባሩ እስከ መጨረሻው መልቂያማ ድረስ ለሰው ልጆች አእምሮ ውስጥ እንዲቀመጥ አላህ
ዘውታሪ ታሪክ ሆኖ እንዲወሳ ያደረገለት ማንነት ይዞ አልፏል። እኛስ የሚወሳ ታሪክ አለን? ዘመን ተሻጋሪ የሚሆን ተግባር ሰርተናል? ስለ እውነት ቆመናል? ለእውነት ስንል ዋጋ ከፍለናል? ሐቅና ሐቅ በሰዎች ህይወት ውስጥ ዋጋ እንዲኖረው መስራት ችለናል? ራሳችንን ጠይቅ። ከመልካም ሰሪዎቹ ያድርገን። ለእውነት ሲሉ ራሳቸውን ከሚሰጡ ኃላፊነቱን ከሚወጡ ሰዎች ያድርገን እላለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።